ከሁለተኛው የዓለም ጦርነት በኋላ ዓለም በሁለት ክፍል ተከፍላ ነበር። አንደኛው ክፍል አሜሪካና ወዳጆቿ ሲሆኑ፣ ሌላኛው ክፍል ደግሞ ሶቪየት ህብረትና የኮሚኒስት ሀገሮች ነበሩ። በወቅቱ አሜሪካና ሶቪየት ህብረት በቀጥታ አልተዋጉም ነበር። በመሳሪያና በኒኩሌር ተወዳዳሪነት ግን ትልቅ ፉክክር ውስጥ ገብተው ነበር። በ1959 የኩባ መሪ የነበሩት ፊደል ካስትሮ የኩባን መንግስት በኃይል ከተቆጣጠሩ በኋላ ሀገሪቷን ወደ ኮሚኒዝም ቀየሯት። ሶቪየት ህብረት ይህንን እንደ ትልቅ እድል በማየት በኩባ ኒኩሌር ሚሳይሎችን መገንባት ጀመረች። ምክንያቱም ሶቪየት ህብረት ኩባ ላይ ሚሳይሎችን ካስቀመጠች በደቂቃዎች ውስጥ አሜሪካን መምታት ትችል ነበር። ይህ እየተከናወነ ባለበት ሰዓት ግን የአሜሪካ የስለላ አውሮፕላኖች በኩባ ላይ የሩሲያ ኒኩሌር ሚሳይሎች እየተገነቡ መሆኑን ይደርስበታል። ነገር ግን እነዚህ አውሮፕላኖች በስራ ላይ እያሉ ጥቃት ይደርስባቸውና ይመታሉ። በዚህም አሜሪካ ለሩሲያ የመልስ ምት ትሰጣለች ተብሎ ሲጠበቅ በወቅቱ የአሜሪካ ፕሬዝዳንት የነበሩት ጆን ኤፍ ኬኔዲ ነገሩን በማረጋጋት ኩባን ከባህር ኃይል በማገድና ሶቪየትን ለማጥቃት ይመቻቸው ዘንድ በወቅቱ የአሜሪካ ወዳጅ የነበረችውና ለሩሲያ በመሬት አቀማመጣቸው ቅርብ በሆነችው ቱርክ ውስጥ የኒኩሌር ሚሳይሎችን በተራቸው አስቀመጡ። በዚህ ጊዜ ነበር ዓለም ልትጠፋ መቃረቧን ብዙዎች የተረዱት። ምክንያቱም በኒኩሌር አሸናፊ ብሎ ነገር የለም። ታጠፋለህ፣ በምላሹ ግን አንተም ትጠፋለህ። አሜሪካ ቱርክ ውስጥ ያስቀመጠቻቸው ሚሳኤሎች ሞስኮንና ሌሎች የሩሲያ ከተሞችን በደቂቃዎች ልዩነት ማጥፋት ይችሉ ነበር። በሌላ በኩል ሩሲያ ኩባ ላይ ያስቀመጠቻቸው ኒኩሌር ሚሳኤሎች ዋሽንግተንና ኒውዮርክን የመሳሰሉ የአሜሪካ ከተሞችን በካርታ ላይ ማስቀረት ይችሉ ነበር። ባጭሩ ይህን ጦርነት አንዱ ቢጀምር ከአፍሪካ፣ ደቡብ አሜሪካና ከአንዳንድ የኤዥያ ክፍሎች ውጭ ያሉ ሀገራት ወደ አመድነት ይለወጣሉ። ዓለም ያለ ኢንተርኔት፣ ሳተላይት ቴክኖሎጂና ዓለም አቀፋዊ ስርዓት ብቻዋን ትቀራለች። በዚህ ፍርሃት መሃል ግን ነገሩን የጀመረችው ሩሲያ ለአሜሪካ ሚስጥራዊ የሆነ መልእክት ላከች። መልእክቱም አሜሪካ ቱርክ ውስጥ ያስቀመጠቻቸውን ኒኩሌር ሚሳይሎች ካወጣች እኛም ከኩባ ያስቀመጥነውን የኒኩሌር ሚሳይል እናወጣለን የሚል ነበር። ይህ ሀሳብ ሁለቱን ሀያል ሀገራት በመጨረሻም ወደ ሰላም መለሳቸው። ይህ ከመፈጠሩ በፊት ግን ሩሲያ የአሜሪካ የስለላ አውሮፕላኖችን ኩባ ላይ ስትመታ አሜሪካ ፈጥና ጥቃት ብሰነዝር ኑሮ ዛሬ የምንመለከታቸው አሜሪካና ሩሲያ የሚባሉ ሀያል ሀገራት ስማቸው ብቻ ታሪክ ሆኖ ይቀር ነበር። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ሰላም ለሀገራችን።